ሰላም ውዴ ተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን ሰላም ነኝ። እናንተም በያላችሁበት ሰላም እንደሆናችሁ ተስፋ አደርጋለሁ። ውድ ቤተሰቦቼ ሰላም ናችሁ ወይ? እንዴት ናችሁ? ዛሬ በቱርክ ላይ ማለት ነው ዶሮ ነው የምሰራ። ምክንያቱም እኔ በነጭ ሽንኩርት ይሄ ቀይ ሽንኩርት ሆኖ የነጩ ማለት ነው በሱ ሰርቼ አላቅም። እንግዲህ ምን አይነት እንደሚወጣ ፈጭቼ አብስዬ አሳያቸዋለሁ። ተመልከቱ፣ ተከታተሉ። ይሄን ይመስላል ማለት ነው። እሺ ውድ ቤተሰቦቼ በፈጨውት መልኩ በዚህ መልኩ መጥቻለሁ። ይሄ ነጩ ሽንኩርት ማለት ምን እንደምታውቃላችሁ ውሃ ነው የሚሆነው፣ በጣም ውሃ ነው የሚሆነው ሲፈጭ ማለት ነው። ቀዩ ይሻላል እና ይሄን ይመስላል። እዚህ ጋር ደግሞ ዶሮዬን ዘብዝፍ ያለው አጥቤው ማለት ነው። ጨው አድርጌበታለሁ። ሎሚ ይቀረኛል። ሎሚ ጨምሬ አሳያቸዋለሁ። እዩ ቤተሰብ እንዴት ውሃ እንደሚሆን ማለት ነው። እንግዲህ ውሃ ምንም አልጨመርኩበትም። አያችሁ ልክ ውሃ እንዳለው ነው የሚለው። እርግጥ ሽንኩርት ምን ጊዜ ውሃ አለው፣ ግን ይሄ ነጭ ባሮ ሽንኩርት ነው የሚባለው። ይሄ ባላቅም ባሮ ሽንኩርት የሚባል ይመስለኛል። እንደዚህ ውሃ ይተፋል ማለት ነው። ሰላም ልጆቼ እዩ ዶሮ ወጥ እንዲህ ነው የሚሰራው። እንደዚህ ነው ስላችሁ እሺ አትሉ ማለት እሺ አትሉ። የሁላችሁ እንደዚህ አይነት አያችሁ፣ አያምርም? በዓል የለም ምን የለም፣ ግን እንደዚህ ሲያሰኘን አንዳንዴ እንሰራለን ማለት ነው። ሲያምረን ዋው እንደዚህ ባለሙያ ነኝ እንዴ ትላላችሁ? አምሮን ማለት ነው እንደዚህ። ውድ ቤተሰቦች በዚህ መልኩ ሽንኩርቱ ተጥሏልቷል ማለት ነው። በርበሬም ዘይትም ሁሉንም ነገር አድርጌበታለሁ። ይሄን ይመስላል። ዶሮ ጨምሬ ደግሞ እንገናኝ። ትንሽ ሳይበዛ ከሙን እናደርግበታለን ማለት ነው። ካሜራው ለምን እንደሆነ አላውቅም፣ ጥቁር አድርጎታል ግን